ውስጥ ገባለሁ እና መቃያለ ውስጥ የሙስሊም አረ የሙስሊም ስጋ ነው እኮ እንዳለ ነው ሁለቱም በሬ ወይስ አንድ በሬ አረ አንድ በሬ ዘኝ የት ነው ሙስሊም Kanika. አያችሁት ይሄ ጭፈራ ተለቋል ልጅቷ ሲፈጠር አርግዛለች አላልኳችሁ በዚህ ሰዓት አሁን ላይ በዚህ ሰዓት ቪዲዮ እየቀረጹ አይደለም ምክንያቱም ልጅቷ ሆዷ ስለገፋ እነሱ ጫጉራ ሽርሽር ላይ ናቸው ወይም ጨርሰው ልጅቷ መውለጃዋን ቀን እያዘጋጀች ነው በነገራችን ላይ ወይን ያፈር ልብላ ሰይዲ ከስተሃል ክስት ነው ያልከውነት ቁጭ ላይ ያወራበት ቪዲዮ አያችሁ እንደው በቃ እንትን እዚህ ጋር አጥንቱ ራሱ ይወጣ መሰለኝ ወይ ከስተሃል እኔ ልክሳልክ ወይ ልጆች አባት ምንም ቢሆን ልጆች አባት ነው እኮ ምንም እንድከሳ ምናምን አልፈልግም እንደገና ደግሞ እንደውም እዚህ ላይ ረስቼ ሳልቆጥረው የሆነ ቪዲዮ ሳልቆርጠው የሆነ ቪዲዮ ላይ አሁን የለቀቁት ቪዲዮ ላይ ድስት እየቆጠረ ነበር ደስ ብሎት መስሏችሁ ይሆናል እኮ እናንተ ሰይድ ነቅሏል ሲመስለኝ ቡለኑ ላልቷል በቃ የኢትዮጵያ ወጪ አይደለ ኑሮ ውድ ነው ሲሉ ሰማለው እንግዲህ አሁን በኢትዮጵያ ኑሮ ውድነት ይፈልገው ቢኖራችሁ እንኳን አስቡት ወጪውን የሰርጉን ወጪ ማለት ነው ድስቶቹን ካሁን እየቆጠረ ነው እኔ አባስ ተታሳዝን እንዴት እንዳሳንጂት እኔ በላኛ ይከኔ ቢሆን አዝንለ ነበር እዚህን ያክል አላስወጣህም አይክ ምንም ቢሆን የመጀመሪያ ሚስት እናት ናት የሚባለው እውነት መሆኑን በአንተ ተረዳው እስከዛሬው ሸክ ነበር ይመስለኝ በጣም ነው ያሳዘንከኝ ማለት ነው እንደገና ደግሞ እኔ እስከዛሬ ማቃው እንግዲህ እንደ ባህልም ነው አኪ ድርግጠኛ ነኝ እንደ ባህልም ሆነ እንደማቃው ሰርግ የሴቷ ቤተሰብ በደንብ የሚደገሰው የሴቷ ቤተሰብ ይደገሳል የመጀመሪያው ቀን የወንዱ ቤተሰብ ይደገሳል ግን የበለጠ ሰርጉ የሴቷ ቤተሰብ ላይ ነው የሚደገሰው ማለት ነው ከወንዱ ቤተሰብ የሴቷ ቤተሰብ የሚደገስ ይመስለኛል የሴቷ ቤተሰብ በደንብ ተደግሶ ሁሉ ነገር የሚበልጠው ወንዱም ቤተሰብ ወንዱም ጋር ይደገሳል ግን በቃ የመጀመሪያ ቀን የሴቷ ቤተሰብ ጋር ነው የሚያምረው እዛ ሄዶ ተደግሶ ሙሽራው ሄዶ ለባብሶ ምንም አይሰራም ለባብሶ ሄዶ ሙሽራው ነው ይወጣል ማለት ነው እንግዲህ እነ ሰይድ ጋር እንደው እንግዲህ ሲመስለኝ አንድ ግቢ ነው ምናምን ይያሉ ነበር እውነት ለምን ውስጥ ገባለሁ እና መቃያለ ውስጥ የሙስሊም አረ የሙስሊም ስጋ ነው እኮ እንዳለ ነው ሁለቱም በሬ ወይስ አንድ በሬ አረ አንድ በሬ ዘኝ የት ነው ሙስሊም Kanika. አያችሁት ይሄ ጭፈራ ተለቋል ልጅቷ ሲፈጠር አርግዛለች አላልኳችሁ በዚህ ሰዓት አሁን ላይ በዚህ ሰዓት ቪዲዮ እየቀረጹ አይደለም ምክንያቱም ልጅቷ ሆዷ ስለገፋ እነሱ ጫጉራ ሽርሽር ላይ ናቸው ወይም ጨርሰው ልጅቷ መውለጃዋን ቀን እያዘጋጀች ነው በነገራችን ላይ ወይን ያፈር ልብላ ሰይዲ ከስተሃል ክስት ነው ያልከውነት ቁጭ ላይ ያወራበት ቪዲዮ አያችሁ
እንደው በቃ እንትን እዚህ ጋር አጥንቱ ራሱ ይወጣ መሰለኝ ወይ ከስተሃል እኔ ልክሳልክ ወይ ልጆች አባት ምንም ቢሆን የልጆች አባት ነው እኮ ምንም እንድከሳ ምናምን አልፈልግም እንደገና ደግሞ እንደውም እዚህ ላይ ረስቼ ሳልቆጥረው የሆነ ቪዲዮ ሳልቆርጠው የሆነ ቪዲዮ ላይ አሁን የለቀቁት ቪዲዮ ላይ ድስት እየቆጠረ ነበር ደስ ብሎት መስሏችሁ ይሆናል እኮ እናንተ ሰይድ ነቅሏል ሲመስለኝ ቡለኑ ላልቷል በቃ የኢትዮጵያ ወጪ አይደለ ኑሮ ውድ ነው ሲሉ ሰማለው እንግዲህ አሁን በኢትዮጵያ ኑሮ ውድነት ይፈልገው ቢኖራችሁ እንኳን አስቡት ወጪውን የሰርጉን ወጪ ማለት ነው ድስቶቹን ካሁን እየቆጠረ ነው እኔ አባስ ተሳዝን እንዴት እንዳሳንጂት እኔ በላኛ ይከኔ ቢሆን አዝንለ ነበር እዚህን ያክል አላስወጣህም አይክ ምንም ቢሆን የመጀመሪያ ሚስት እናት ናት የሚባለው እውነት መሆኑን በአንተ ተረዳው እስከዛሬው ሸክ ነበር ይመስለኝ በጣም ነው ያሳዘንከኝ ማለት ነው እንደገና ደግሞ እኔ እስከዛሬ ማቃው እንግዲህ እንደ ባህልም ነው አኪ ድርግጠኛ ነኝ እንደ ባህልም ሆነ እንደማቀው ሰርግ የሴቷ ቤተሰብ በደንብ የሚደገሰው የሴቷ ቤተሰብ ይደገሳል የመጀመሪያው ቀን የወንዱ ቤተሰብ ይደገሳል ግን የበለጠ ሰርጉ የሴቷ ቤተሰብ ላይ ነው የሚደገሰው ማለት ነው ከወንዱ ቤተሰብ የሴቷ ቤተሰብ የሚደገስ ይመስለኛል የሴቷ ቤተሰብ በደንብ ተደግሶ ሁሉ ነገር የሚበልጠው ወንዱም ቤተሰብ ወንዱም ጋር ይደገሳል ግን በቃ የመጀመሪያ ቀን የሴቷ ቤተሰብ ጋር ነው የሚያምረው እዛ ሄዶ ተደግሶ ሙሽራው ሄዶ ለባብሶ ምንም አይሰራም ለባብሶ ሄዶ ሙሽራው ነው ይወጣል ማለት ነው እንግዲህ እነ ሰይድ ጋር እንግዲህ ሲመስለኝ አንድ ግቢ ነው ምናምን ይያሉ ነበር እውነት ለምን